ሰላም ዩቲዩብ እንዴት ናችሁ? በሌላ ጸዴ ቪዲዮ ተመልሰናል። በዛሬው ቪዲዮአችን ደግሞ ከላይ ተመልክታችሁት እንደመጣችሁ ቴሌግራም አካውንታችሁ ሃክ ከተደረገባችሁ እንዴት አድርጋችሁ በሁለት አይነት መንገድ ማስመለስ እንደምትችሉ አሳያችኋለሁ። እናንተም ደግሞ እስከዛሬ ድረስ የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን አትርሱ። አሁን በቀጥታ ወደ ቪዲዮ። እሺ እንግዲህ አንቺም ስልካችሁን አውጡና አንድ ላይ እኩል እንሄዳለን ማለት ነው። ቴሌግራም ሃኪንግ ላይ ሁለት አይነት ሃከሮች አሉ። ሙሉ ለሙሉ አካውንታችሁን የሚወስዱትና እንዲሁም ደግሞ አካውንታችሁ ውስጥ ያሉትን ፋይሎች ለመውሰድ ብቻ ሃክ የሚያደርጓችሁ ሰዎች አሉ። እናም ከመጀመሪያው ስንጀምር አካውንታችሁ ውስጥ ወይም ደግሞ ዋሌታችሁ ውስጥ ያለውን ነገር ብቻ ለመውሰድ ሃክ ያደርጓችሁ ከሆነ እዛው ቴሌግራም ላይ እንዴት እንደምታስተካክሉት ላሳያችሁ። በመጀመሪያ ወደ ቴሌግራማችሁ ትገባላችሁ። ከዛም ልክ እንደምትመለከቱት ቴሌግራም ላይ ከገባችሁ በኋላ ከስር ሴቲንግ የሚለውን ነክታችሁ ትንሽ ወደ ላይ ስክሮል ታደርጋላችሁ። ዲቫይስ የሚል አማራጭ አለ፣ እሱ ውስጥ ትገባላችሁ። ከዛም በመቀጠል አሁን ሃክ የተደረጋችሁት አካውንት ምን አይነት ዲቫይሶች ላይ ሎጊን እንደተደረገ ያሳያችኋል። ያሉትን ዲቫይሶች ያሳያችኋል። እዚህ ውስጥ ደግሞ እናንተ ማታውቁት ወይም ደግሞ ክሮም ምናምን የሚል ነገር ካለ እንደዚህ ትነኩትና ተርሚናንት ሲዝን የሚል አማራጭ ይመጣላችኋል። እሱን ነክታችሁ በቀላሉ ከስልካችሁ ላይ ወይም ደግሞ ከአካውንታችሁ ላይ ማስወገድ ትችላላችሁ። በተለይ ደግሞ አካውንታችሁ ሃክ ከተደረገ 24 ሰዓት ካልሆናችሁ ይሄንን ነገር በቀላሉ በማድረግ ብቻ አካውንታችሁ ሙሉ ለሙሉ ማዳን ትችላላችሁ። በነገራችን ላይ ይሄ ነገር ሙሉ ለሙሉ አካውንታችሁንም ሊወስዱ ሃክ ያደርጓችሁ ካሉ 24 ሰዓት ሳይሆናችሁ ከሆነ ይሄን ነገር ያደረጋችሁት በቀላሉ ሃከሮቹን ማስወጣት ትችላላችሁ። የመጀመሪያው መንገዳችን ይሄንን ይመስላል። ሃክ ከተደረጋችሁ 24 ሰዓት ካልሆናችሁ ወይም ደግሞ 24 ሰዓት ሆናችሁም ከሆነና አካውንታችሁ ላይ የተለያዩ ሜሴጆችን ለተለያዩ ሰዎች እየላኩባችሁ ከተቸገራችሁ በቀላሉ እንደዚህ ማስወገድ ትችላላችሁ። አካውንታችሁ ከእጃችሁ ከወጣ ወይም ደግሞ ሙሉ ለሙሉ ከተወሰደባችሁ ደግሞ እንዴት እንደምታድኑት ላሳያችሁ። በመጀመሪያ ወደ ስልካችሁ ክሮም ትገባላችሁ። ልክ እንደምትመለከቱት ወደ ቴሌግራም ክሮማችሁ ከገባችሁ በኋላ የሰርች ቦታው ላይ ቴሌግራም ሰፖርተር ብላችሁ ሰርች ታደርጋላችሁ። ከዛም እንደምትመለከቱት ይሄ ይመጣላችኋል። ሊንኩን ተነኩትና እንደዚህ አይነት አማራጭ ያመጣላችኋል። እሺ የመጀመሪያው ላይ የምታስገቡ ማይ አካውንት ሃዝ ቢን ሃክድ ብላችሁ ጽፋላችሁ ወይም ደግሞ ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ። ከዛም በመቀጠል የታችኛው ላይ ሌጋል ኔማችሁን ታስገባላችሁ። ይሄ ማለት የቴሌግራም ኒክ ኔማችሁ ማለት ነው። ይሄንን ታስገባላችሁ። ለምሳሌ እኔ እንደዚህ አስገባዋለሁ። ከዛም ቴሌግራማችሁን የከፈታችሁበትን ኢሜል ይጠይቃችኋል። እዚህ ጋር የምትፈልጉትን ኢሜል እንደዚህ ካስገባችሁ በኋላ ወይም ደግሞ አካውንቱን የከፈታችሁበትን ማለት ነው። ከዛም ኢሜላችሁን እንደዚህ ታስገባላችሁ። እንደዚህ ካስገባችሁ በኋላ አካውንቱን የከፈታችሁበት ስልክ ቁጥርን ከዚህ ከስር ታስገባላችሁ ማለት ነው። እንደዚህ ከሞላችሁት በኋላ ሰብሚት የሚለውን ከስር ትጫኑታላችሁ። ይህንን ካረጋችሁ በኋላ በ3 ቀን ወይም ደግሞ በ2 ቀን ውስጥ አካውንታችሁ ውስጥ ከባድ ሁኔታ ውስጥ ካልሆነ ወይም ደግሞ ቱ ስቴፕ ቬሪፊኬሽን ከሞላችሁና ኢሜል ኮኔክት ካረጋችሁ በእርግጠኝነት ይመልሱላችኋል። ይህንን ቪዲዮ እንደወደዳችሁት እርግጠኛ ነኝ። ከወደዳችሁትና ከጠቀማችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ፒስ አውት።